Hi, welcome back. If you haven't seen part 1, I made a video ስለ Great Run, ሩጫ, generally exercise. Part 1 ካላያችሁት part 1 እዩት. There should be something popping up. So, this is part 2. So background Great Run አብዛኞቻችሁ ታላቁ ሩጫ በሚባል ስም ታውቋቸዋላችሁ ኦርጋናይዜሽኑን they do organize ሌሎችንም ኢቨንቶች ጅማ፣ ቦቆጂ፣ አርባ ምንጭ፣ ሐዋሳ፣ አዲስ አበባ ታላቁ ሩጫ እና ሌሎችም የተለያዩ ኢቨንቶች አሉ you could just register እና anybody can መሳተፍ This one was ሐዋሳ for me ሶስተኛ አመቴ ነው ይሄኛውን ስሮጥ ግማሽ ማራቶን ነው for the last 2 years ተከታታይ ሄጃለሁ እና አሪፍ ኤክስፒሪየንስ ነው so training part 1 ላይ ያኛ part 1 ስሰራ 12 ቀን ቀርቶ ነበር ከዛ በኋላ I think I did 2 ራኖች I remember 16 ኪሎ ሜትሩን I ran 10 ኪሎ ሜትር ከዛ I was confused ምን ያህል 12 ሊሆን እንደሚችል because 10 ራሱ felt like ከባድ I had to add የሆነ ያህልና just have something to feel confident ራሱ እና 16 ሮጥኩኝ so ኢቨንቱ የሐዋሳው ኢቨንት has የተለያዩ ነገሮች እና ባርቢኪው አለ I think hiking አለ ራት አለ እንደዚህ ኢንክሉድ ያደርጋል ለዛ አርብ ነበር የሄድነው አርብ ዕለት መንገድ around 5 hour drive it felt moderately alright having something to do is always arif ነገር books ምግብ snacks they give you wuha breaks አለ so we arrived the rooms are nice or nothing to complain they're very cheap as well አዲስ አበባ ወይ ከሌሎች ቦታዎች ሩም ኮምፔር ስታረጉ ሶስተኛ አመታችን ነው ተመሳሳይ ቦታም ስንሄድ ሆስት ያደርጉናል ማለት ይቻላል አብዛኞቹ ኢቨንቱ ላይ የሚሳተፉ የምናውቃቸው ሰዎች እዛው ነው የሚጠቀሙት actually ስንወርድ ከሮማችን ቅርብ ቻኖሌ አየው ብራንቻቸውን if you don't know ቻኖሌ they are famous እና across branch ራሱ ተመሳሳይ ኮንሲስታንት የሆነ ብራንድ ቲማቸው እና ምግባቸው አትሊስት እኔ በሱ ነው ማቃቸው እነሱን መሞከር ፈልጌ ነበር I went ተመሳሳይነት አለው እና it's nice ያ ሞስትሊ አርብለት እንደዛ ነበር ከሰዓት ነው ምንም ነገር አልነበረም ቅዳሜ ዕለት ጧት ላይ የሃይኪንግ ፕሮግራም ነበር አልሄድኩም እኔ ግን looking back at the pictures አሪፍ ነው ደስ ይላል photos looks nice the place looks nice ጧት ላይ እሱ ነበር I was mostly doing work ቅዳሜ ሩጫው እሁድ ነው ቅዳሜ ማታ ላይ ደግሞ ኢቨንት ብሪፊንግ አለ ከዛ እንትንም ተወስዳላችሁ የሬስ የሚያስፈልጋችሁ ነገር ይሰጧችኋል እሱ ሃይሌ ሪዞርት ነው ትሄዳላችሁ they give you የሆነ ወረቀት ነገር ራት ቲኬት አለው ፓስታ ፓርቲ ነው የሚሉት ጫማችሁ ላይ የምታረጉት ደረጃችሁም ይነግራችኋል እና ሰዓታችሁ ሪከርድ የሚያደርግላችሁ I think RFID ነው የሚባለው እንደሱ አይነት ነገር አለው እና ራንካችሁንም ታያላችሁ actually ዲስክሪፕሽን ላይ አስቀምጣለሁ ሄዳችሁ ማየት ትችላላችሁ so the view looks በጣም አሪፍ ኢቨንት ነገር ነው they brought comedian Thomas እንደውም I actually went to him and interact አድርጌ ነበር Thomas actually ረብሸው ነው I don't think he wants to be okay hey እንደሚሮጥ ሰው ምን እየሰራ ነው እንደሚሮጥ ሰው ፐርፎርም ያደርጋል ጌሞች ነገር ያጫውታል ጋስቶች እዛው የነበሩ ሰዎችን ኢንቫይት አድርጎ መድረክ ላይ ነበሩ ከዛ ራት ከዛ በኋላ መመለስ ነው and then the next day is the run and then እሁድ ዕለት የሩጫ ቀን ነው 11:45 ነው ትራንስፖርት የሚወስደን ወደ ሩጫው ቦታ በጊዜ ተነሳን ወደ ቦታው አራይቭ አደረግን very exciting ሲኑ ደስ ይላል ሙዝ አለ ቴምር አለ ኢነርጂ ባርስ ነገር ናቸው ውሃ አለ ከዛ አትሌቶች አሉ ወንድ አትሌቶች አሉ ሴት አትሌቶች አሉ ዘፈን አለ ታማሙቃላችሁ በኢንግሩፕ የሚያማሙቁ አሉ እዛ ጋር ያለው ሲን ደስ የሚል ፊሊንግ ይሰጣል ሞቲቬትም ያደርጋል ይሆናል መጀመሪያ ላይ አትሌቶቹ ይጀምራሉ ወንድ አትሌቶች and then ሴት አትሌቶችም ከዛ ሩጫ ይጀምራል ማለት ነው from past experience I would say the first 2 kilometers maybe less than that ቁልቁለት ነገር ነው ትንሽ ሩጫ ስትሮጡ ላለመፍጠን ነው የምትሞክሩት እና ከዛ ሌተሮን ስፔሻሊ እንደዚህ ረጅም ሲሆን ደግሞ ክራሽ ማድረግ አፈልጉም መጀመሪያ ላይ እንትን ብላችሁ ለዛ as much as possible controlled የሆነ እንትን ነው የምትፈልጉት ፔስ ነው የምትፈልጉት I would say the first 5 kilometers were controlled ነገር they felt easy ከዛ 7-6-8ቶቹ relatively ቀጥ ያለ መንገድ ነው
10 ኪሎ ሜትር ስትደርሱ thank God I'm almost halfway there አይደለም የምትሉት ከዛ ደግሞ you're still saying ግማሽ ይሄን ያህል አለ ነገር ነው ከዛ 11 12 you'd feel okay now we're getting there ነገር 8 ኪሎ ሜትር ነው የቀረው እና 4 you start chop የቀሩትን ነገሮች እና you feel motivated around 13 14 15 km you just start to question why you're here and I'll never do this again oh my god በቃ በጣም ይደክማችኋል I'm telling myself I'm so stupid why I'm playing this kind of game and who the hell I'm thinking that I want to run what is wrong with me 16 17 km አካባቢ you start to calculate ምን ያህል እንደቀራችሁና you just feel hopeful and more excited ደግሞ የኔ ኤክስፒሪየንስ እንደዛ ነበር ከዛ 18 19 20 2 ኪሎ ሜትር እስከ 19 እና እስከ 20 ያለው was ቀጥ ያለ እንትን ሃይቁ እዚህ ጋር ነው እናንተ እንዲህ ነው እየሮጣችሁ ያላችሁት እና አፈር ነው the view looks nice ግን I don't think you care about the view at that point ያ ሁሉ ኪሎ ሜትር ከሮጣችሁ በኋላ can we count በ20 አንዴ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ሁሉ ኪሎ ሜትር ከሮጣችሁ በኋላ ከዛ 21ኛው ኪሎ ሜትር so typically I sprint the last kilometer ወይ the last 500 ሜትር የቀረው ውስጥ ያለውን ኢነርጂ I can spend it on የመጨረሻው typically እንደዛ ነው የማደርገው ግን በዚህኛው ላይ I couldn't I literally could not በደንብ እንትን ማለት it was very difficult ሞመንቱ ላይ ስትሆኑ ነው I think ምን ያህል difficult እንደሆነ ራሱ understanding ያለው at least የኔ experience እንደዛ ነው I'm not all expressions are የኔ experience እንጂ I'm not objectively እያልኳቸው አይደለም so takeaway is I'm not running ካምባላ ግን I think it was worth it yeah the event was nice the experience was nice description ላይ ሪዛልቱን ደረጃ ማየት ይችላልላችሁ አትሌቶቹንም የኛንም honorable mention would be friend of mine actually 10ኛ ነው የወጣው can you imagine that he ran 1 ሰዓት ከ25 ደቂቃ 21 ኪሎ ሜትር that's insane ማለት ጀመራችሁ ከፊታችሁ 9 ሰው ብቻ ነው ያለው that's insane እና አትሌት አይደለንም one thing you have to is not any of us do we just decided እዚህ እንትን ላይ ለመሳተፍ እንጂ profession አይደለም that's very inspirational and hopefully any of you who are watching this would consider to try something like this it's a nice event overall hopefully you enjoy the video let me know if you are going to መሳተፍ እንደዚህ አይነት ኢቨንቶች ላይ thanks for watching